ጋይስ እንዴት ናችሁ? ተከታተሉ። ለፀጉር ለሚነቃቀልባችሁ የፀጉራችሁ ማለት ነው። ይሄ በአረብኛ ጀርጅር ይባላል። በአማርኛ አላውቅም ለመናገር እና ይሄ ነው ለፀጉራችሁ ለሚነቃቀልባችሁና ለአለርጂ ላላችሁ በጣም ጠቃሚ ነው ጋይስ። ተጠቀሙት። ታዘጋጃችሁ ደግሞ አሳያችኋለሁ። ተከታተሉ። በመጀመሪያ ሲጋራችሁን ሳታወጡት በደንብ አድርጋችሁ ማለት ነው ቆንጆ ታሰውታላችሁ። ሲጋራችሁ ተውጡት። ይሄ እንደምታዩት በጣም የሚገር ወዳደረ ነው እና በጣም ለውጥ ያየሁበትና ምንም ተጠቀሙት ደስ ይለኛል። በጣም ፀጉሬ በጣም የሚነቃቀል የነበረው ይበጣጠስ የነበረው መጠቀም ከጀመርኩ ጀምሮ በጣም የሚገርም ለውጥ ነው ያየሁት። እናንተ ብትጠቀሙት ደስ ይለኛል። ቀጣዩ እንደዚህ ታደርጉታላችሁ። ከዛ ታደርጉት ሲጋ ነው እንደምታዩት የወቀጣችሁትን እዚህ ታደርጉና ምንም እስካሁን የተጠቀምኩት ነገር የለም። ጀስት ብቻ ነው እዚህ ታደርጉና እዚህ ታደርጉታላችሁ ትጠቀሙታላችሁ። በጣም የተጠቀምኩት በጣም ይጠቀመኝ ፀጉሬ በጣም የተደረገ ነው። እናንተ ተጠቅማችሁ ፀጉር በቅርብ ጊዜ የምታዩት ቢያንስ በሳምንት ጊዜ ተጠቀሙት። የዘጋችሁት እዚህ ጋር ደግሞ የራሱ ውሃ ስላለበት ትንሽ ውሃ ትጨምሩበታላችሁ። ከዛ ትንሽ እንደዚህ ትጠቀማላችሁ። ይሄን እንደገና ማድረግ አሁን ሲከከን እናጠለዋለን። ይቀርም ይሆናል። ይሄን ይመስላል። ይሄን ይመስላል። አንተ ያን ታደርጉት ሲገባ ሃይላይት ታደርጉ ወደ ብዙ ጊዜ የፀጉር ተከታተሉ ያደርጋል። ይዘው ጨማችሁ ነው ብዙ ጊዜ የሰማችሁ ስለዚህ ተጠቀሙ። እንደምታዩት ጫፍ አንስቻት ነው አሁን ቀጥታ ደከመው ማለት ነው እና ጋይስ አሁን አካባቢ ወደ ፀጉር ሄደው ያሳያችኋለሁ። በጣም ፀጉር ተቆርጦ ነበር እንደምታዩት በጣም ተስተካክሎ ነው ወጣ ተሰራ ነው እና በዚህ ጋር ውስጥ እንደምታዩት አሁን ፀጉር ከሚገባው በላይ ነው ታሽቶ ነበር እና ይሄው በጣም የተገኘበት ፀጉር በጣም በተለይ ለእናቶች ስታጠቡ ይፈራችሁ ልጆቻችሁ ፀጉራችሁ ተጣጣሰ ለኔ እንደዚህ አይነቱ ፀጉራችሁ በጣም ገራሚ እና ለተቻላችሁ መጠን ደግሞ ፀጉራችሁን ተናገራባችሁ ታጥባችሁ ከመታጠባችሁ በፊት መጠቀም አለባችሁ። ትሪትመንት ለፀጉራችሁ ቢሆን በቤት ውስጥ የሚዘጋጅ ሩዝም ደግሞ አለ ቤት ውስጥ የሚዘጋጅ እንዴት እንደሚዘጋጅ እሱን መጠቀም እንደምትችሉ የሩዝ ውሃ አሳያችኋለሁ። በዛሬው ግን ይሄን ነው። ቀጣይ ደግሞ ሌሎች ነገሮች አሳያችኋለሁ። ለፀጉር ጠቃሚ የሆኑትን እነዚህ መሳሳይስ አንጸጉሬ ሙሉ እንደዚህ ቀርጫችሁ ከዛ ማድረግ በኋላ ከ30 ደቂቃ በኋላ ታጠባለበት ይችላል ማለት ነው። አንድ ለጊዜው እንደዚህ አድርገውና በደንብ አድርጌ ጥጥ እስከሚያደርግ ድረስ ቀብቼዋለሁ እና ፀጉሬ በጣም የተሻሻለ በጣም ሲበዛ እንደዚህ ነበር ስለሆነ ስሞቱ ይት በጣም ነው ወያደግ ብዛቱ ምትሉ በጣም ሀያው ነው ቁጥር ስለተሰራ ነው ያን ይመስላል። ተጠቀሙበት። ያልገባችሁ ካለ ደግሞ ኮሜንት ላይ አስቀምጡልኝ አስረዳችኋለሁ። ሌላ ደግሞ እንሰራላችሁ ትፈልጉት ካለ ስለፀጉራችሁ ነገሩን አብረን ፀጉራችንን እናሳድጋለን እንታወቃለን ማለት ነው። ሴቶች ይሄን ይመስላል። አስተካክቻለሁ። ያው ትንሽ ጀርጅሮ ትንሽ ስላደረኩት ነው። ነገራችን ላይ ጀርጅር በአረበኛ ነው። በኢትዮጵያ ደግሞ በአማርኛ ባለሳሳት የወፍ ጎመን የሚባለው መሰለኝ እርግጠኛ አይደለሁም። ይሄ የምታውቁት ታውቁኛላችሁ። እና ይሄን ይመስላል ጋይስ። በኋላ ከተመቸኝ ስታጠብ አሳያችኋለሁ። ከተመቸኝ ደግሞ ባይ ባይ። በሌላ እስከምንገናኝ እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምሮ ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያረግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው።